ዛሬ ከሰዓት በኋላ ያደረኩትን የሚገርም ውሎ ለምን አልጋብዛችሁ? ከስራ በጣም ደክሞኝ ነበር የመጣሁት፣ ግን ምድጃ ማዘጋጀት ስለነበረብኝ እንጨት በምታዩት መልኩ ፈለጥኩኝ። ከዛ ለቃ ማስቀመጫ የሚሆኑኝን እንጨቶች በዚህ መልኩ ሰበሰብኩ። አየሩ በጣም ሞቃት ስለነበርና ሰውነቴ ትንሽ ዝሎ ስለነበረ ቀዝቀዝ ያለ ሻወር ወሰድኩ። ቆንጆ ሎኬሽን ፈልጌ እቃዎቼን አቀራረብኩኝ። ይሄ የምታዩት ምድጃ ነው። ይሄ ኪኒቶ ነው። ቲማቲም፣ ሽንኩርት፣ የተቀቀለ ድንች፣ የተቀቀለ እንቁላል፣ ቃሪያ፣ ዝንጅብል፣ ነጭ ሽንኩርት እነዚህን በመጠቀም ነው የሰራሁት እና በተቀቀለ ሩዝ ቢላ የያዘ እንዴት አያችሁት? ይሄ ለጨው መነስነሻ የሰራሁት እቃ ነው። ሩዝ በቀረፋ ነው የሰራ ነው። ይሄው ኮምቦአችን ደርሷል። እንዳለ ከላይ የምታዩት አትክልት ፍሬሽ ነው። እንቁላል ከራሴ ነው እና ዘይት ከነጭራሹ አልተጠቀምኩም ስለማልወድ። ጨው ትንሽ ነው የምጠቀመው። ይሄ ደግሞ በማር የተጠመቀ ኬኔቶ ነው። በጣም የሚገርም ቴስት ነው። መብላት ማቆም አልቻልኩም። ወዳችኋለሁ። ፎሎ፣ ሼር፣ ላይክ፣ ኮፒ ሊንክ አድርጉልኝ። ቪዲዮ ደግሞ ከተመቻችሁ ሪፖስት አድርጉልኝ። ወዳችኋለሁ።